ዶክተር አቤኔዘር ጌታቸውና ሜሮን ደምሌ በጎንደር ዩኒቨርሲቲ በትምህርትና በስራ ላይ የነበሩ ሲሆን በተቋሙ ውስጥ በነበሩበት ወቅት ሁለቱ የሚዋደዱ ፍቅረኛሞች ናቸው። ብዙዎች ይቀኑባቸዋል። የሚያውቋቸው ሁሉ የነበራቸውን መቀራረብና መዋደድ ደስ የሚል እንደነበር ይናገራሉ። ነገር ግን ዶክተር ሜሮን ባጋጠማት የማይድን ህመም ምክንያት በተደጋጋሚ ጊዜ ለዶክተር አቤኔዘር የራሱን ህይወት እንዲኖርና ህይወቱን እንዲያስተካክል በተደጋጋሚ ስትነግረው እንደነበር ጓደኞቻቸው ይናገራሉ። ዶክተር ሜሮን ለረጅም ጊዜያት በህክምና ብትረዳም ህመሙ ለውጥ ሊያመጣ አለመቻሉ ቢታወቅም በርከት ላሉ ቀናት ሆስፒታል ውስጥ ገብታ ተኝታ ህክምና እንዲደረግላት ቢሞከርም ምንም አይነት መሻሻል ልታሳይ አልቻለችም። ታህሳስ 3 ቀን አልጋ ይዛ እንድትተኛ ተደርጋለች። ይህ ቀን ማለት ደግሞ ዶክተር አቤኔዘር ህይወቱ ያለፈበት ቀን ማለት ነው። ዶክተር አቤኔዘርም በሆስፒታሉ ውስጥ ሲከታተላትና ሲያሳክማት የቆየ ሲሆን ምሳ ከውጭ አምጥቶ ቀን ከተኛችበት አብልቷት እንደነበረም ይነገራል። ዶክተር አቤኔዘር እገዛ በሚያደርግላት ወቅትም የራሱን ህይወት እንዲመራና እንደማትድን ስትነግረው እንደነበር ጓደኞቻቸው ተናግረዋል። በዚህ ሁኔታ ውስጥ እንዳሉ ዶክተር አቤኔዘር ከጓደኛው ጋር አምሽቶ ራሴን ስላመመኝ ትራማዶል ልግዛ ብሎ ከአንድ ጓደኛው ጋር ሄዶ 10 ፍሬ ገዝቶ እንደገባ የመረጃ ምንጮች ያሳያሉ ሲል ደብረ ብርሃን ፕሬስ የተሰኘ የዜና ምንጭ ጠቅሷል። በዕለቱም ማታ ላይ ከእናቱ ጋር ሲያወራ እንዳመሸ ከቤተሰብም ተሰምቷል። በማግስቱ ከስራ በመቅረቱ ተደውሎለት ስልክ ባለማንሳቱ አብሮት የተከራየው ዶክተር አበባየው የተባለ ጓደኛው ተደወለለት። ጓደኛውም ቤቱ ሄዶ ክፍሉን ሲያንኳኳ አልከፈት በማለቱ በሩን ከፍቶ ሲገባ ተሸፋፍኖ ተኝቶ ተመለከተው። ሲጠራው አቤት ስላላለው ትከሻውን እየነካ ለመቀስቀስ ሞከረ። ስላልነቃለት ብርድ ልብሱን ሲገልጠው አረፋ ደፍቆ ታየ። ከዛ የልብ ትርታውን ሲያዳምጠው እንደሞተ አረጋገጠ። ዶክተር አበባውም ጉዳዩን ለፖሊስና ለባልደረቦቹ ነግሮ ፖሊስ እያጣራው እንደሚገኝም ታውቋል።